የለኝም እንዳትዪ ከመሲ ብርጅስቶን ጋር ስትጫወቺ አይቻለሁ። ሸቅለሻል፣ ሽቅልቅል አድርገሻል። ውዴ ምንድነው የምከፍለው? እስቲ ንገሪ። ምንድነው አሁን የምከፍለው? ማስታወቂያ ውዴ በኢትዮጵያ ገንዘብ ነው የሚከፈለው፣ ግን አሁን ገልብጠን በኮይን አድርገነዋል። እሺ ስንት ኮይን ነው እንደ ሀሳብ? 10,000 የነብሩ በዛው ይጣጣው ነብሩ ውዴ። ነብሩ እኮ ነው እንት ማን የሰጠኝ? ወይ ልጅ ጣልሽ ውዴ። ለምን ለስራ ከሆነ ንገሪኝ። አሁን የከፈልሽው ወይስ እንዲሁ ስለምታደንቂኝና ስለምትወጂ ነው? ሰው ስለሆንኩኝ የሰጠሽኝ ወይ ስራ መጣብኝ? እሺ ሳርዬ ይቅርታ። አሁን የሰጠሽኝ ስለምትወጂ ነው? ደስ ስላለሽ ነው ወይስ ለጨዋታ ነው የከፈልሽው? እና ለወርድ ነው? እኔማ እኮ ነገርኩሽ እኮ እድል ሰጠሁሽ እኮ። ከዛሬ በኋላ ብትመጪ አታሚም እንዴ? ለምን አላማም እንዴ? አሁን ማማት አልችልማ፣ ምክንያቱም ቤቱ እየተስተካከለ ነው። ሽጫ አላቅም። እንዴት ነው ማማው? በዚህ በስመ አብ ወልደ መንፈስ ቅዱስ። ከላይ ወጥተሽ ታውቂያለሽ? እንዴ ላይቭ ላይ ቁጭ ብለሻል በርበሬና ሽሮ ስትይ የምትዩ መቼ በመቤቴ መች ገብቼ እዚህ ትናንትና ምን ስታደርጊ ነበረ? ትናንትና መቼ ታዲያ በቤቴ እኮ ነው። በቤቴ ነው ጋይስ። ዛሬ ማማት አልችልም፣ ቤት እየተስተካከለ ነገ ነው ማማው እኮ ነው በፕሮግራም። አዎ አንደኛ በዛውም ይተዋወቃል፣ ቤቱ በደንብ ይታያል። ሁለተኛ ደረጃ ደግሞ እንዴት ዝብርቅርቅ ባለቤት እንዴት ሰው ይታማል? አልችልም። ተመልከቱልኝ። አምታም እቃ ላይ ያስተዋውቃል። ሌሎቹ ጋር ማስታወቂያ ሲሰራ 50,000 በኢትዮጵያ አይደል እንደሚከፈል? ሀቡን እንጥራት እንዴ? ማስታወቂያ ሲከፈል 50,000 አይደል እንደምታስከፍለው? ሀቡ ቅድም እዚህ ነበር ይጥሩልኝ። እኔ ግን የዋ ገራገር ስለሆንኩኝ በኢትዮጵያ 10,000 ራሱ አይሞላም የማስከፍል። የምን 10,000? 3,000 በኢትዮጵያ እማስለም ደግስ የኢትዮጵያ 3,000 ብር ያ ማለት 10,000 ኮይን ነው ማሪ። የኢትዮጵያ ችግር የለም እዚሁም ልባረክ ስለምችል ጥሩ በቃ ተስማምተናል። እንዴ አረባክሽ ባክሽ ስለመቤቴ ባለፈው 10,000 ሸቅለሽ ወጣሽ። ድጋሚ አሁን እዚህ ቤት ልትባረኪ ነው? በህይወት እያለሁ ሳሪ በህይወት እድሌ አሁን ለምሳሌ እድሌ ግንባሬ ዕጣ ክፍሌ ካመጣልኝ ነብር ሊያመጣ ይችላል፣ አንበሳ ሊያመጣ ይችላል፣ እንዲሁም አሞራ ሊያመጣ ይችላል። እድሌ እኮ ነው ውዴ። ወይኔ አምላኬ ሆይ። እኔ ግን ጌታ ሆይ አሁን ይሄንን አዲስ ስራ ይዤ ምን አለበት እንደነ ማለት ስም አልጠቀስኩም፣ ግን ቤታዬ ማሪ ስራሽ ደስ ሲል እያሉ እንደ ማበረታታት ጭራሽ ከስር ለመቦጥቦጥ የሚመጡ ብዙ ሰዎች አሉ። እኔ ስም አልጠቀስኩም በመቤቴ ጋይስ። አሃ ልሸቂ ላይ መጣሽ ሜሮን ምን ነው ሜሮን ደህና እስካሁን ድረስ 3 ሰዓት ሙሉ ቁጭ ብለሽ እያዳመጥሽ ቤት ውስጥ አንድ ልብ ያልሰጠሽ ሴትዮ ሳሬ ስመጣ ሰጠሽ። ሜሮን ሰላም ነሽ እናት? እንዴት ነሽ? ለሷ ምንም ነገር እንዳትሰጡ እሺ ውዶች፣ ለኔ ብቻ። ሜሪዬ ወይ ስጫት እንኳን ሰጠሻት። ሜሪ ያውቄ ለጨዋታ እኮ ነው እናቴ። ሜሪ አንቺ ማታዳይ። አሁን እኔ ዛሬ ብከፍል ነገ ትክጂኛለሽ። አይሆንም ያደረውንም ታያለሽ። ይሄው ውይ ሀዩዬ እኔ ቆንጆ እስቲ ለማስታወቂያ አልገባለሁ። ካላስ እሺ ስለዚህ ልትከፍላል። አዎ በቃ ካላስ ኦኬ። ሚከፍል ካለ ለነገ ይክፈልልሽ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ እንደምታውቁት ባለፈው ልትከፍሉልኝ ትችላላችሁ ውዶቼ። 10,000 ኮይን እስቲ ክፈሉልኝ እንደው ነገ አልክዳትም። ይሄው ቃል ለምን ለሰው የኔ ቆንጆ። አይ ብርቋለች አየኋት ማሪ ምታት የሆነች ሰው። እስቲ ክፈሉልኝ። ይሄው ቃል ለምን ለሰማይ አረመ ይዣለሁኝ። ይሄው የውዳሴ ማርያም ይዣለሁ። በምንም አልክድም። 10,000 ኮይን ነው የሚከፍሉልኝ። እሺ ክፈሉልኝ። 5,000 ከከፈሉ ከነሱ 5,000 ካንቺ። ኦኬ ያኒ እነሱ 5,000 ነው 5,000። አዎ 10,000 እናቴ 10። እሺ ውዶቼ፣ እሺ ያለ እስቲ ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ ፈጣሪ በሚያውቀው ተከፈለኮ ክፈሉልኝ ውዶቼ። 5,000 ማለት ምንድን ነው? ማኒጋል ቤቢ ላይ ጥንቷ ውይ ውድ ናት እና እንዴ
እንዴ እኔ አንድ ቤቢ ላይ አሁን ሌሎቹ አንድ ቤቢ ላይ አሁን በአጠቃላይ 2 ዓመት ይሆናል። ሁለቱ ሲደመር ለዛም 8000 ነው የሚሆነው። ግን በዲስካውንት ላይ አድርጌው ነው። አበዛም ጋይስ ሂዋንዬ እናቴ በዛ እንዴ አንቺ የለመርሽው ሻሜታ እየጠጣሽ ብርጭቆ እየተወረወረብሽ ሀሜት ነው። የሰለጠነ ሀሜት አትፈልጊም አንቺ። የምትፈልጊው ቆይ ውዴ አንዷ ነርቬን ነክቷለች። አንቺ የምትፈልጊው የኔ እናት የኔ ቆንጆ ማነው ስምሽ ጠፋብኝ ብቻ። አንቺ የምትፈልጊው ብርጭቆ አናትሽ ላይ ምናምን እየተወረወረ መጠጥ ላይሽ ላይ እየተነፋ ሀሜት ለምደሻል። የኛ ሀሜት ጥርት ያለ ነው። እንደፈለግሽ ታሚያለሽ ከከፈልሽ ማሳጅ አለ፣ ሙሉ ማሳጅ አለ። ከጭንቅላትሽ ራስሽ እስከ እግርሽ ማሳጅ ይደረጋል። ቡና አለ፣ ሻይ አለ፣ በቅቤ ታሸ ዳቦ አለ። የፈለግሽውን ነገር ይቀርብልሻል። በዛ ላይ ደግሞ በአዲሱን ቤት ልታስተዋውቅ ነው። ቤቷ እየተስተካከለ ነው። ቤቷን ልታስተዋውቅ ነው። አስበሽዋል? ይሄ ሁሉ ነገር አካሄጄ 10 ሺህ ኮይን እኔ ስለሆንኩ ነው። ለዛው ደግሴ ስለሆንኩ ለምፈስ ቅዱስ 10 ሺህ ከፍላልም ደግሴት ስለሆንሽ ነው። በጣም ስሚ ቴንኪው እኔና ቴንኪው ወይ በያው እየከፈሉልኝ ነው። ሚሚ ያመሰግናለሁ። አይደለም ሚሚ ቤተሰብ ናት ውዴ፣ ዘመድ ቤተሰብ። እናማ እንደዛማ ከሆነ 7000 እኮ ቤተሰብ ነው። እንዴት ነው የሚከፍሉት? እሺ ልንገርልሽ ውዶቼ፣ ዛሬ ለሀሜት ስለማይመቻት ነገ ልታማሳሪ ስለሆነ እባካችሁን 5000 ኮይን የሚከፍልላት አለ ወይ? በዛውም ቤቷን እያስተካከለች ነው። ቤቷን ታስተዋውቃለች። ለነገ ሀሜት የሚከፍልላት አለ። ነገ በጠዋት ነው የምገባው። ማንም ሰው ይወያይ አይወያይ አይመለከተኝም። በጠዋት ነው የምገባው። ስንት ሰዓት ነው ማማ ውዴ? ስንት ሰዓት ነው ማ? ወይ ብርቋ ምን ነው ሞዴሬተሮቼ ባብቀርጭው ይሻላል። ብርቋዬ ባሰች እኔ ምለው ሞዴሬተሮቼ አሁን ልብ የሰጣችሁ ለሷ አፌን እንደ ቁራ እየከፈትኩ ጌም እየተጫወቱ ጣራ ልብ ሙሉ ልብ ማትሞሉ ሰዎች ለሳሪ ልብ ሰጣችሁ። ኡቴ አይገን ልሸቂ ላይ መጣችሁ ማሬ ልሸቂ አደ እንዴ እዚህ ቤት እየተነጋገርኩ እኮ ነው። ግን እነሱ ሲሰጡኝ አሁን ግንባሬ ምን ላይ እየሰጡሽ ነው ውዴ? እየሸቀልሽ እኮ ነው። ይስጡኝ እንዴት ወይ ዳርክ እየሸቀልሽ እኮ ነው። እሺ እኔ አሁን እሰጣለሁ በይ። ስንት መኒጋል ይሆናል? መኒጋል እየሸቀልሽ ነው እኮ ሸቀልሽ። ሞላ ወሰርሽ ምን ቀረ? ሙኒቴ በመቤቴ እንደው የኔ ውድ ክፈይልኝ፣ እንደው ስወድሽ ክፈይልኝ እባክሽ። ነገ ቤቴን ላስተዋውቅ። በዛ ላይ ደግሞ ላማ ነው ውዴ። እባክሽ ልትከፍልልኝ ትችያለሽ? ሰላም እንበላለን። ለማሬ ችግር የለም። እኔ ሰላም እንልሻለሁ ውዴ። አሁን እዚህ ቤት የሚሰጡ ሁሉ ያንቺ ቤተሰብ ሆኑ እኮ። እንዴት ነው የሚሻለን? ናውጣ አንተ ጉማሬ፣ አንድ ጉማሬ መጣ። ናውጣ ለካታ ስምንት መኒጋል አከታትዬ ልስጥሽ። ቆይ ሙኒት ሽክርክር የዱባይ ፈርጥ እንዴት ነሽ? ሰላም ጤና ይስጥልኝ ሙኒትዬ፣ እንዴት ነሽ? ደህና ነሽ ወይ? ይኸውልሽ ምን መሰለሽ ነገ ቤቷን ልታስተዋውቅ ሙኒትዬ አልሰማሽኝ መሰለኝ። የዱባይ ክፋይልኝ ነው ወዲ ክፋይልኝ ሙኒትዬ እንዴት ነሽ? አንቺ የዱባይ ፈርቅ፣ አንቺ ሽቅርቅር ጣፋጭ፣ የሁሉም እናት መከታ ዋልታ ጋራ የቤት ምሰሶ ስለኔ አውሪያት እንደሄድ አገባው እኮ ወይኔ አምላክ እስራኤል በእስራኤል የሚገባው ወጣይ በቃ ወጣይ ሙኒቲ ወጣሽማ አለ በይም በአንድ አበባ ወጣ አለች አትወጣም። በስመ አብ ወልደ መንፈስ ቅዱስ። እንደ አንቺ ቤቱን ልልቀቅልሽና አውሪ እንጂ ሳሪ የኔን ማን ይወጣልሽ? ወረሹ በገዛ ቤቴ ምን ጉድ ነው? ሙኒትዬ ፍቅር ይኸውልሽ ምን መሰለሽ ወይ አለች ምን መሰለሽ እናት አለ ምን እግር ጣለሽ መሰለሽ ሳሪዬ ነገ ቤቷ እየተስተካከለ ሰው ልታስተዋውቅ። እኔም ደግ አይደለም ሚስኪን ሴት አይደለም ታውቂያለሽ። እንግዲህ ሙኒትዬ ልቤን ታውቂያለሽ። ልቤን ያ መልካም ሩሩ ልቤን ታውቂያለሽ። እና ቤቷንም ታስተዋውቃለች ታማለች ሙዴ ሁለት ነገር ስለሚሆን ተስማማን። ህዝቡ ሁሉ ስንት ትክፈል ስላቸው እንዳለ ጠቅልለው 10,000 ብለው ማዕቀብ ጣሉባት። ከዛ እኔ ደግሞ አየውና አይ 10,000 ከምትሰጪ ሁለት ቤቢ ላይሆን ስጪ 8,000 ኮይን ብዬ አልኳት። ገባሽ ሙኒት? ለምን ደግነኛ መልካም ሴት የኔ ወድ ሙኒት ተከፈለ እስኪ ዝም በይ ስታወሪ ማሳለብሽን ሰጥበይ ሙኒት አያስፈልግም ነበር እናቴ። ተከፈለ በቃ ተከፈለ። ተመስገን እናቴ አያስፈልግም ነበር ግን አያስፈልግም ነበር
ተባረኩ። ምን ላይ አንቺ እስኪ ዝም በይ በላሽ። ደግነቷን ላውራላት። ሙኒት ምን አይነት ሴት ነሽ ግን በገብርኤል የምን አይነት መልካም ሴት ነሽ በእግዚአብሔር። 10,000 ብር ታርገ የሰጠች 8,000 ስል ትርፍ ተመስገን። ስንት ሰዓት ነው ማማው? ስንት ሰዓት ነው ማስተዋውቀው? ልሸጡሉ ይችላል። ቆይ ውዴ ነገ ሀሳቤን ስለምቀይር መጀመሪያ ቃል ነው ችግሩ። እዚህ ቤት ትልቅ ችግር አለ። የማስታወስ ችግር አለ። በጣም ትልቅ ችግር አለ። ነገ ሁሌ ሀሳቤን ስለምረሳ በድንግል ማርያም ስም ይኸው ቃል ተገዝቻለሁ። የዘወትር መጽሐፍ ይዤ ነው እግዚአብሔር የዘወትር እንትን ይዤ ነው ጸሎት ይዤ ነው ቃል የገባሁት። ነገ አላታልልሽም፣ ያው በህዝብ ፊት አላታልልሽም። እሺ ለስንት ሰዓት ነው? ጸሎት አድርጊልኝ ሰይጣን እንዳያሳስተኝ። እዚህ ቤት በጣም ችግር አለ። ስሚ ለስንት ሰዓት ነው? ሊሸጡሉ ይችላሉ። አሁንም የሚደግምልኝ ሰው ካገኘው ሊሸጡ ጭራሽ እያጫለው እንዴ ሙኒት እንዳሰም አጠባ ነው እንዲያዝ ነው ዘርፋ ነው እንዲያዝ ነው። ጭራሽ እያጫለው ጭራሽ ቁጭ 2 ደቂቃ አለሽ ወይ ቤትሽን ታስተዋውቂያለሽ። ለሀሜቱ ደግሞ ሌላ 2 ነገር አትችልማ ማሪ። 2 ነገር እኔ አንድ ሰው ነኝ። 10,000 የተከፈለው ለሀሜትና ቤቱን ለማስተዋወቅ ነው። ቤታ እንዴት ተይ እንጂ ተይ እንዴት ተይ የእውነት ተይ። አንድ ደቂቃ ሀሜት፣ 1 ደቂቃ ቤት ማስተዋወቅ። እሺ ማሪ እሺ። በስመ አብ ወልድ። ይሄ ሁሉ ጥራጥሬ ባልትና እንዴት በ1 ደቂቃ ይጨረሳል? ወይኔ አምላክ ነገ እንዳለ በቃ ቋጠሮ ስናሽግ ነው የምናድረው። ጌታዊ ግን ለምን እኔ ክፉ ሴት አይደለሁ ደግ ሴት ነኝ። አምላኬ ምን በድዬ ነው በዚህ ሁሉ ማት? 10,000 ተሰጥቶ በርበሬው 3 ቀን ይፈጃል። ተደልዞ ተወቅቶ ተፈይቶ ኮረሪማ ገብቶ ስትል መልሳ ዳጣው የሚያቃጥል የሚለበልብ 3 ደቂቃ ጎመንና ቆስጣ ያልጠነዛ የጠነዛ 3 ደቂቃ እንዴ በቃ የቤቱን ለቅልሽና ወይ አካውንቴን ሰጥቼ አንቺው ራስሽ ታስተዋውቂያለሽ እንዴ? ይሄ ሁሉ ቋጠሮ ካስተዋወቅሽማ እኮ ሂሳቡ ይጨምራል እንዴ? ይጨምር እንከፍላለን። ይጨምር አንቺ ማራለ ሙኒት አለች እንዴ? ፈረደ እናቴ ሙኒትዬ አጣቡሽ አንቺን ምን አለ ፈጣሪ ከዱባይ አውጥቶ። አንቺ እኮ ዱባይ አይገባሽም እኮ ሙኒት፣ አሜሪካ ነበር የሚገባሽ፣ እኛ ጋር ነበር የሚገባሽ። ዱባይ ምን ጠቀምሽ? ምንም እኮ አልጠቀምሽ። ከስር እኮ እየቦጠቦጥሽ ነው ሙኒትዬ። እኔና አሁን አንቺ ከፍላለሁ የምትይ ሳራ ኬት ነው የምትከፊው? ማንንም ይከፍላለሁ፣ ራሴ ይከፍላለሁ። ሰውም ሊከፍልልኝ ይችላል። ሳሪዬ እቺን ቃልሽ እንዳትረሺ። ነገ ሰምታችኋል። ነገ ውዶቼ ትከፍሉልኛላችሁ የኔ ውዶች። ሰው ሁሉ ልጠራ እችላለሁ። በኢየሱስ ክርስቶስ ምን ነው ሳሪዬ እከፍላለሁ ብለሽ ደቂቃ ሳይፈጅ ክፈሉልኝ አይከብድም? የሚከፍልልሽ ካለሽ ከአሁኑ 1 ቤቢ ላይ ሆን ነው 1 ቤቢ ላይ ብዙም አይደለም 5,000 ብቻ የሚከፍልልሽ ካለሽ ነገ ሊከፍልልኝ። እሺ ሳራ እንከፍልላታለን ብለዋል። መሲ ስወድሽ የኔ ቆንጆ የኔ ልዕልት የኔ ስልክ ሻጭ እንደው ስወድሽ 1 ቤቢ ላይሆን ክፈይልኝ መሲ ብርጅስቶን መካሰስ አቆመች ውዴ። ለክስ እኮ ገንዘቡ ይትረፍ ውዴ። ውዴ ነገስና ማለድሻለሁ ስለ ክሱ ማሪ ውዴ። ማት ከሳ ሰው እኮ በየቦታ ነው ከሳ ለምንድን ነው ለሎየር ይሄ ጠበቃ የምትከፍለው ብዙ ነው የሚያስፈልጋት ውዴ። እሷ ከክሳ የኔ ቆንጆ የኔ ልዕልት የኔ ቆንጆ ሴት 5 ዓመት ታውቂያታለሽ መሲን። 5 ዓመት ሙሉ የኔ ቆንጆ ብለሽ አታውቂም። ዛሬ ግን አልሻት ይሁን እኔ ማላጣላችሁ ፈልጌ የኔ ውድ ስልክ ቤትሽ ፈጣሪ እንደው በፈቀደው መልኩ ይሸጥልሽ ይለወጥልሽ የኔ ቆንጆ። እንግዲህ ታውቂያለሽ የኔ ልዕልት አንቺን የመሰለ እንደዚህ ሞዴል ሴት ውዴ እባክሽ ልከፍልልኝ ትችያለሽ? ማለት ሞዴል ተቀያየረ እንዴ ውዶቼ? ማለት እኮ የአሁኑ ዘመን ማለት ሞዴል ስትይ ውዴ እኔ እንኳን ካስቼ ሞዴል አልተባልኩም መሰለ። እሺ እኔ እንዴት ለምኜ ነው አሁን በኮይን የምሞላው? ቆይ እሺ ዝም በይ መሲ። እንዴ እስካሁን የምታወሪው መሲ የዱባዮችሽ ላይክ ሸንቃጣ መሲ ስልክ የምሸጠው ስለሷ ነው እንዴ? ሳሪ የኛ መሲ የመሲ ያቺ ደጓ መልካሟ የኔ ቆንጆ መሲ ለሰው ማትቸክለው በጣም ከስታይ ስትባል የምትተው መሲ የኛ 4 ሰው ከሳ 2ቱን ነፃ ወጣች።
ሁለት እንደቀሩ የሰማ ነው። የኔ ፍቅር ወይ መስዬ አንቺ ነሽ ለካ እናቴ ያቺ ሞባይል ቤት በነፃ ስልክ የምታድለዋ አንቺ ገራገራ ነሽ አለሽ እንዴ እስኪ በአንድ አበባ አለው በይ ታሪኬን አለው በይ መስዬ አለው በይ አዎ እንደዚህ አዲስ ትዳራሽ እንዴ ውዴ አለው በይኝ እስኪ አለው በይኝ እኔ ነኝ በይኝ አንቺ ብቻ እኔ ነኝ እኔ ሌላ ምንም አንፈልግም ይሄ ቤቢላው እንድትሰጪ አይደለም ግን እንዴ በቃ አለው በይኝ አለው በይኝ ወይ መስዬ የኔ ቆንጆ የኔ ልዕልት የኔ ውድት የኔ ጠበቃ የኔ እንደው አንድ ላይ ወንስጭልኝና እንደው ስወድሽ ሱቄን በደንብ ወይ ባሲ ገራገሯ ደጓ መስዬ እማ እናቴ የኔ ቆንጆ አንቺ እኔ እኮ በህይወቴ ታሪክ እንደው በዘመኔ ታሪክ እንዲህ አይነት እኮ ገራገር ሰው አታገኝም እንደ ቤታ አንቺ የምታሚው አንቺ በርበሬና ዳጣሽን ለምታስተዋውቅ እኔ ነኝ ማሽቃብጥልሽ ወይ ሌላ ሰው መጣ ወይ ረጁ መጣች የኔ ውድት የኔ ቆንጆ አንድ ወንዳ ስንቱን ቆንጆና ውድ ያርገሽ ጨረሽ ለአንዱ ውዴ ለአንዱ ለሁለቱም ሰው ውዴንና ቆንጆ ትጠቀማለሽ ቃላቱን ቀይር እንጂ ማሬ ረጁ የኔ ቆንጆ የአርሰናል ደጋፊ የኔ ልዕልት ቀንደኛ የአርሰናል ደጋፊ ትከፍላለች እንዴ እሷ ሳራ አዎ ትከፍላለች አላት ምንም የጎደለ ረጁዬ የኔ ፍቅር እማ ውዴ ማንድን ትምጪ ሴትዮዋ አትከፍልም እንዴ በጣም እኮ ቃላቶች ያለቁ እኮ ጨረስናቸው እኮ ማነሽ ብርጅስቶን እባክሽን 5000 ኮይን ለሳሪ ስጭላት ለነገ በርበሬ ሽሮ ያስተዋወቀ የምትሄደው ስጭልኝ የኔ ቆንጆ ስጭልኝ በስሙ አልሰራሻትም መሰለኝ ለዛ ነው ያልሰጠችው የኔ ቆንጆ የኔ ሸንቃጣ የኔ መለሎ እያል ስለጠራሻት መሲ ብርጅስቶን ግራ ገባት ውዴ አለው ለማለቷ የሆነ ነገር ታሳይ አለች እኮ ሳመችን አላየሽም ሳመችን ላ ቀድም ነው ከሳመችን ቆየች እኮ ደግመሽ ሸንቃጣልሻታ ውዴ ተምታታባት አሁን ሌላ ሰው የጠራሽ መስሏት እኮ ነው መሲ ሸንቃጣ ሞዴሉ አልሻት ተምታታባት ረጁ አየሻት መጣች አስገቧት ረጁዬን አስገቧት ተምታታባት ውዴ የኔ ውድ ረጁ ያለ ስሟ ጠርተሻት ሸንቃጣ ብለሽ እናቴ እሷ መሆኗን አላወቀችም መሲ ስጪ እንዳታዋርጅኝ አንቺ ካርቶን ስጪ አየሻ ሙኒትን አየሻታ መጅረት አርጋት ወይ ሙኒትዬ አሳድጊኝ በእናትሽ አሳድጊኝ ይሄ አንቺ ቁሚ እንኳንም ለሴትዮዋ ነው የምትወጣው የምትገባ እንኳንም አልሰጠችሽ ብርጅስቶን ይቅርብሽ የብርጅስቶን ቢመጣ ራሱ አይጠቅምም ውዴ ነገር ራሱ አንድ መብራት ራሱ አይከፍልልኝ ከሷ እንኳንም አልተቀበልም ማሪ ከልቧ አሰጥ ሙኒታው መጅረት አርጋ ለምትሰጠው ማሪዬ ጀርመን አገባሽ ውዴ እማ እንኳን ፈታሹ ድሮም የማይጠቅም አንቺን የመሰለ ልጅ አይጠቅም እንኳን ፈታሹ ውዴ እሰይ ፈታሹ ድሮም አልጠቀመ አንቺ እንደኔ የዋቱኝ እሺ ውዴ እኔ የዋ ስለሆንኩ አንቺም የዋነሽ እንኳን ፈታሹ ፍቅሬ ይቅርታ ማሬ ስራ መጥቶ ነው ሳርዬ እዚህ ልማ ብዬ ነው በስሱ ልማ 500 ቤታ ቆይ የኛውን ስልኬን ልቀይር በዚህ ልውጣና ቆይ ጠብቂ እሺ አልመጣለሁ አለ ቤትሽ ድረስ እመጣለሁ ሳርዬ መጣ አበባ ስሰጥ አስገቡ አንድ አበባ ገና አንድ አበባ እንደሰጠው አስገቡ አረ እናስገባለን ረጁዬ ረጁን ሳባት እስኪ ረጁንም አስገባት እሺ ማሪ አበባ እኮ አይታይም የሆነ ድምጽ ያለው ነገር ስጪኝ በመሃል ስለምተኛ ሰጣች ኮፍያ ሰጠች መሲንም አይደለም ያልኩሽኝ ሙኒትንም አስገቢያቸው አስገባታለሁ ትገባለች እንደውም ሁላችሁ ወርዳችሁ ሙኒት ትግባ ግን አንቺ ምን ሻለ ምሳሌ ስትመለሺ እንቅልፌ ስለመጣ አይኔን አየሽ ኋላ በመሃል ልተኛ ስለምችል ቤቢ ላይውን ስጪኝ እንድነቃ ውዴ ቴንክ ዩ ማለት ውዶቼ በመሃል እነቃለሁ ገባችሁ ላይክ እሷ ቤቢ ላይውን እንድትሰጠኝ ሙኒትን እስኪ ሳቡልኝ ሙኒትዬ እስኪ አሳድጊኝ እማ እስጂኝ እስኪ ማሳድጊኝ በእናትሽ እኔ አንድ ፍሬ ህፃን ልጅ እንደዚህ ሜዳ ላይ ስንገላታ ደስ ይላል ወይ ጋይስ ተኝቻለሁ ሳሪ ስትመጣ ቤቢ ላይውን ከሰጠችኝ ከነቃው ተኝቻለሁ ውዶቼ እንቅልፍ ይዞኝ ነው ደከመኝ እንቅልፍ ያዘኝ ውዶቼ ቤታዬ ሳሪ ቤቢ ላይ ልትሰጥሽ ነው የወጣችው ወይ ቴንክ ዩ ማሽማጣጥ ነው እንፈልጋለን በሉሽ 500 ምሰጡ ሙኒት አለች ግን ቆይ እስኪ ከላይ ሊያት ማርያም እኔ ከላይ እንዴ እናቴ አጭሪቷ ቀብረር ብላ ቪአይፒ ተቀምጣ የለ እንዴ በሉ ሳሪን እና ረጁን ሳባቲን ወይ ዱባይ አይ ቤታ ወይ እንዴት ነሽ ሙኒቷ በጎች ታስቢናለሽ አይደለ አፋችንን አስከፍተሽ እዚህ ጋር እንኳንም ተኩላ ነው ወይ ሳሪዬ አንቺ የዱባይ ደግ ሴት ገራገር እኔ እንዳማ እንዳይሆን የከፈለችልኝ
ወይኔ አንቺ አይደለሽም ወይ እንዴ? ሙኒት አንቺም ታሚያለሽ እንዴ? አይ አላማም አንቺ ጀመርሽ አሜት። አይ እስኪ አስገቢያቸው መጡልሽ ሁለቱም ተንጋግተው ውዴ ተንጋግተው ቤቴን እኮ የእድር ቤት አደረጉት እኮ እኔ እኮ በስመ አብ ሰአው ሰሚ እድር የሆነ ቀለስኩበት ፌንት ነው የምትሰራው። ጋይስ እስኪ ሳባቸው ማርያምን መሳብ አልቻልኩኝም። ረጁንና ሳሪን ሳቡልኝ። ረጁንና ስሚ አጀሪቷን ያት እረፍት እኮ የላትም እኮ አበባውን በላይ ሳሪ እየተረጋጊ ወዲ ድፍት ልታረገን ነው። አንቺ በኢየሱስ ክርስቶስ ልጅፋይ ረጁ አንድ ቁጥር ጻፊ ማሪ ረጁ አንድ ቁጥር ጻፊ ረጁ አበባው አለቀ በመቤት ያለቀ ካላስ ነገ በደም ሙኒቴ ኔ ቆንጆ ይሄ ሽቀር እንደምን ነው እንትና ጋር ተባረካችሁ እንዴ? እኔ እንዳማ ነው እንዴ ከፈልሽ ወዲኤማ እሚን ተደፍቼ 10,000 ከፈልሽው ለመቼ ነው? በአላ ውዴ ለነገ የሁለታችንም ነው። ይሄው ልጅ ተከፈለልን እኛ ስንገባ እግራችን እርጥብ ነው ውዴ። እኔ ብዬሽ አልሰማሽም እንደፈለግሽኝ እግራችን እርጥብ ነው ውዴ። እንደ ጉድ ዘነበ እንደሱት እኮ አወይ ይኸው ለቤት ነው በአላ ሙኒት ሸካራ መጣሽ ሙኒት እኔ ቤታዬ ወደ ልጆች ደግሞ እንደ እየተሰጠሽ እኮ ነው። ልሸቅሉና ተሰብስባችሁ የመጣችሁ ዴዱ አይዘው ሙኒት የተሰጠሽ እኮ ማሬ 200 አይተሻል። ሰጥሽ እኮ ልብ ልሸቅሉና አወይ ማሬ ሁሉ ጸረፍ ሁሉ አሸወይና የቀነለ ማሬ አይገባም ነበር የቀነለ ታሪ አሁን ከፈልሽ ነገር ዋል ለነገር ለብቻው የምትገባበት አረ ለሁለት ነው ያምሻ እንዴ? ለሁለት ነው እንዴ? ለሁለት እንዴ? እሷ ይኸውልሽ እሷ ከገባች ነው ያለው 100,000 ኮይን ለሁለት ነው ቤታ ለሁለት ነው 100,000 ኮይን ሙኒት 10 አንቺ 10 20,000 ኮይን ነው የከፈላችሁት። ስለዚህ 20 ማለት ለሁለት ሰው ነው ካላስ ለሁለት ሰው ኦኬ አሁን ተግባባን። ለሁለት ሰው ቤታ እኔ ቦታ ልልቀቅላችሁ የኔ እንዳይታሰብ እንዳትቀንስባችሁ ነገር እየባረካችኝ እሺ ማሮች ያለችው ምን ይሰማሽ? እያየርን ጨምራለን አታስቢ ፈታ በል። ወይኔ በስመ አብ እንደው ሳርዬ እንዴ አንድ አሙስ የቀረው አረብ ውርስ ወረሽ እንዴ ውዴ እንዴ ምን ነው በላይ አለኛ በዛሽ። ረጁ ነገ አንቺ 1 ደቂቃ ታሚያለሽ ውዴ። እሷ በብልጫ ስለከፈለኝ 3 ደቂቃ ተደርጓል። አንቺ 1 ደቂቃ 3 ነው ምናማው ደስታውን ለማምጣት ጨምረናል። ይሄው ምን ፈታ ተቀመጥ ይሄው ካርቶን ከፈለ ሳሪ 700 ወደ አንቺ ነው እንዴ? እንዳትመጣ ያቺ ድብል ቤት እንዳትመጣ ፕሊዝ እሷም ብሎ ደግሞ ሞዴል እነዚህ ልጆች እኩል ነው የሚያወሩት ሁሉ። ሙኒትዬ እንዴት ሆነ? እኔ ጆተኒ ነኝ፣ ከፋይ ነኝ፣ ተከፋይ አብሮ ነው የሚንቀሳቀሰው። ከፋይና ተከፋይ አንቺ ቤታየው ንቀት ነው ወይ አንቺ የኔን ስቶሪ ዝም ያልሽው? አልጠየቅሽ አልመለስሽ ዝም ብለሽ ዛሬም ተለቀቀ እንዴ ውዴ? ዛሬም ተለቀቀ እንዴ? እኛ አላየሁም ውዴ አላየሁም። እስኪ ነገ ሄድበታል። በጠዋት ስመጣ መዝግቤ ሄድበታለሁ። አላየሁም። አየሽ ሌላ ነገር ቢሆን ይልኩ ነበር። እችን አሁን ስክሪንሻት አድርገው ምን አለ ብትልኩ እንደው ትንሽ ብሄድበት። ሳሪዬ ሙኒት ያነካካል እንዴ? አንቺ አሜሪካ ተቀምጠሽ ብትነካኪስ ማሪ ምን ችግር አለብሽ? ልጆች መጥራት እችላለሁ። አትከሰሽ። አሁን ያጨውሽበት 5,000 ኮይን አሁን ላይ ይችላል። ረጁ ነይ እንውረድ ነይ እንውረዱ። ለምን ያጨውሽበት እንደ ቤቱ እየተሰራ ያጨውኩበት ደግሞ ልከፍል ነው እንዴ? ፈጣሪ ቤታ ግን እኛ ላይ ነው ማርያምን ስሙኝ። ሙኒት የኔ ልቤን አይተሽዋል አይደለ? እንደው አውጥቼ ባላይሽም ልቤ ያስታውቃል። ምስኪን ሰው እንደው እስካሁን ላይ ልትታጫወት እያሸቀልሽ ነው። ረጁ ማሪ ተሰጠሽ ወያ 2 ሰው ሰጥቶኛል።
መስጄ ሰጥሽ አይለምን ርጌ አመሰግናለሁ። በቃ ሁለት ልብ እኮ ነው የሰጡትኝ። 10 ሺህ ዶላር ልታወሪ ሙኒቷ ልቤና የሸገራገር ነኝ እላያችን ላይ ያጫጫዋች ምናምን ነው። ከከፈተች ሚውቷን 500 መኒጋን ትሰጣለች። ለምን መሰለሻ እላያችን ላይ ማሽን ይጮሃል፣ ሰው ይጮሃል። ይሄን ችለን ነው እያዳመጥን ያለነው። ሳርዬ ማውራት ስትፈልጊ 500 ኮይን ክፈይም እናት አለን። ለምን ጆሮአችን ላይ ያጮሽ ስለሆነ። አንዴ ላመስግናቸው ቤታ አመሰግናለሁ ወዶቼ በጣም አመሰግናለሁ። ተፈለገሽ ሙኒት ያቤት የተማረ ሰው ጻፊ አለች አይሽ የተማረ ሰው ሙኒት እንዴ ስሚያ አሁን ይለች እየጮኸ ነገ እኮ ሙኒቷ በዚህ 15 ሺህ እኮ ምን እንደሚደረግ አውቀሻል። ግን ያማሉ ሀሜታቸው ሳያንስ ይባረካሉ። መባረካቸው ሳያንስ ቤታቸውን ሱቃቸውን ያስተዋውቃሉ። ሱቃቸው ማስተዋወቃቸው ሳያንስ ይዘረዘራል። አሁን ይሸጣል የረጂ ይሻላል። ለብሳ ታሳያለች። የዚህኛዋ እኮ በርበሬው ድል ነው ምናምን ነው ለበርበሬ ለሽሮ እያለ ዝርዝሩ ይበዛል። ማርያም እኔ ደግ ሴት ነኝ። በቃ እኔ ራሴ ወደድኩ። ቶሎ እናማለን ሀሜቱን ቶሎ እናማለን። ችግር የለም አንቆይም ሀሜቱ ላይ በውስጥ ሚውት የምታደርገው ረጁ ቮይስ የዛሬውን ብታሙ ምን አለበት? የነገውን ከፍላለሁ ውዴ። ዛሬ እንትን ነው እኔ አይሆንም እየጮኸ ነው አለቻ። ለመጮም እቀንስልሻለሁ። ጎሽ አላህ ይስጣችሁ። ጎሽ ፈጣሪ ይስጣችሁ። ፋትዬ እኔ ቆንጆ ቦታ ይተካችሁ። እናመሰግናለን። ስሚ ሳሪ የለም እንዴ አናማም እንዴ ምንም ሙኒት ዛሬ እኔ ለነገ ከፍላለች። እኔ እንዳላገኝ እንዳልጠቀም ምቀኛ አይደለች። ለነገ ልከፍሊ ነው ውዴ? ተከፍልልሻለሁ። አሁን እንማ ዛሬ አዎ ስሚ እኔ ወርጄ ከተከፈለልን ቤታ ነገ ግን አታስተዋውቂም አሸጭ ምናምን ካልሽ አለ እኔ በማርያም ቃል ገብቻለሁ። ሙኒት አሳቀች። እኔ ልጣሙ ኧረ እኔ እንደርስ እንዲህ አይነት እድል ባገኝ ነው። ሙኒት ነገ ስትመጪ እንዳስታውሳቸው ነገ ትከፍያለሽ። የነገን ሀሜት ለአሁን እንዳትከፊ ሙኒት። በፈጠረሽ ሙኒት አሁን ከከፈልሽ ቤታ ትዘነጋለች። ውይኔ እሰይ አመሰግናለሁ። እናመሰግናለን። በጣም ነው እናመሰግናለን። ፈጣሪ ይስጣችሁ ሁላችሁንም። እሰይ ተባረኩ። እግዚአብሔር ይስጣችሁ። ብሩክ ሁኑ። ስሚ ቤታ ኧረ ረጁ ነው። የምን ቤታ ነው ማሬ? ኧረ ቤታ ነው። ትናንት የሆነ ቤት ሂደን ነበር ውዴ ልንባረክ፣ በዛውም ታብል እናስደርግ ማሪ። እንደ ባዳ ታይተን ተንከልክለን ማሪ 1400 ሰውን ዝርግፍ አርጊ ረጁ ዝርግፍ አርገ ሄድን። ግምዣ ሲሉ ማሪ ሄድንና ማሪ ልነግርሽ አይደለ ገና ከመግባቷ የኔ ቆንጆ የኔ ልዕልት የኔ ቆንጆ እኔ ደግሞ ሙትትል እንደው ማሪ ምንም አላለሽ። ከዛ መማርዬ መታ ውይ የኔ ቆንጆ አምሮብሻል ስትላት አመሰግናለሁ የኔ የታለቻ እኛን እንደ ባዳይታን እኮ ነው ውዲ እንደ ባዳይታን። በኋላ መጨረሻ ላይ ስም ጠራሽ ሳርዬ ስም ጠራሽ ይቅርታ። ስለዛ 2000 ዱባይ አይደለችም ብለውናል። ዱባይ አይደለም ለሷ እኮ አይደለም ውዴ። እኔ ትናንትና አንበሳ ያወጣሁበት ቤት ያለችው ልጅ ነው የምታሚያት ውዴ። እኔ አሁን አንበሳ ትናንትና ሰጥቻለሁና ስም ስለጠራ 3000 ኮይን በሰው በሌለበት አይቻልም። ራጁን ኖራድ በቤታችን እናማለን ውዴ፣ በቤታችን እናማለን። خلاص በቤታችን ባይሆን ሙኒት ያለቻችሁ ኖ ማሬ ሙኒት ያለቻችሁ ነው ይሄ። ቆይ ግምጃዬ ተብሏል። በጣም የምወዳትን ከቲክቶክ ልጅ አንድ ፍሬ ጻል ድንግል ስም አንስተዋል። 3000 ኮይን አለባችሁ ሰው ስም ስላነሳችሁ 3000 ኮይን። እኛ እኮ በጣም ትልቅ ተጽዕኖ የደረሰብን ሰዎች እኮ ነን። ተጠራርተን ሂደን እንባረካለን። በዛውም እሷ ከጌሙ በኋላ ትመጣለች ብለን ስንጠብቅ እኮ እንኳን ልትመጣ ደህና ዋላችሁም ያልተባልን ሰዎች እኮ ነን ውዴ። ቅስማችን ተሰብሮ ይመጣ ደግሞ ያለቻችሁ ወሬ ምንድነው? ልቤ እንዲህ የሚንጠለጠለው ምንድነው የምታሙት? ሙኒት ያለችው 700 ብር ምንድነው እሱ ደግሞ? እስኪ ጅበት እንደው ጌታ ወይ እኔ ከፍላችኋል። ደስ ያላችሁ ማማት ትችላላችሁ። እኔ ምንም የሚመለከተኝ ነገር የከፈለ ሰው ማማት ይችላል። ክፈይኛ ክፈይ ዋት ወሬ ባፍ ለምን ያወጣ ገንዘብ ከማወጣ
እና አንቺ እኛ እየከፈለን አይደል የምንገባው? ጀፋ ራሴ ገጣጥም ቢሆን ህዝቡን ጭንቅላቱን ቀይረዋለሁ። ልጆች እየባረካችሁ እንዳረሱኝ እየባረካችሁ እንዴ ክፈይና ረጁ ምንድን ነው ያልሽው? አይ እንዳትረሱ አለን እያልን ነው። አለን ለማለት ያክል አለን ለማለት ነው። ስሚኝ ትሰሙኛላችሁ። እንኳን እኔ ልከፍልሽ ይቅርና በአፍንጫሽ ይወጣታል። አልከፍላትም። እራሴው ቀንብርብር አድርጌ ያለ የሌለውን ጨማምሬ አውራታለሁኝ እንጂ በቅኔ እያደረኩ ብሞት አልከፍልም። ብሞት እንዴ በቪዲዮ በትኑ አልሰጣለሽ እንዴ? በደንብ አልሰጣል አልሸቀላልሽ እንዴ? በቪዲዮ ለሽቀላ ነው የመጣችሁትኝ እንጂ አሁን ለሐሜት አይደለም፣ ለሽቀላ ነው። ለሽቀላ ቁልጭ አላችሁ። ሚሰጥ የለ ተቁለጨለጫችሁ። ቤት የመጣችሁት ምን ለምኑ ነው? አለሽቀላ ልሸቀሉ እንዴ? ባቾ አንተዬ ለምንድን ነው የምትለየው? አንቺ ወንድ ነው እንዴ? ስሚ ባለፈው እኛ ጋር እየመጣ የሚሰጥሽ ነው እንዴ? ስሙን ቀይሮ ስሚ ልቅሱን ታይና ማለት ነው ወይ መጀመሪያ አይደለም አልኩሽ እንዴ? ምንድነው እኔ እና አንቺ እዚህ ቤት አያምርብንም። ሳሪ ማሪ መጀመሪያ አውሱ ነው ወይ ተናገር። ስሚ ቤታ ትናንሽ እንቀላለ ብላ የጠራችኝን ቮይስ ልክፈት። እንዴት ነው የሚለየው? እንዴት ነው የሚለየኝ? ቆይ ለቤታ መከፍተው ቮይስ አለኝ መጀመሪያ እንዲለየኝ እንዴ? ተው አትለይ። በጣም ነው እንዴ ሳርዬ የለዩሽ? ቲክቶክ ላይ በጣም ለዩ ለዩ በጣም ነው እንዴ የለያችኋት ጋይስ? ባጭሩ እኮ ይላችሁ በግልጽ ቤታዬ አወዳድሪንና ሁለታችንን ያው ቤቱ መቁረጡ አይቀርም። ከሁለታችሁ ኮይን ማን ይበልጣል ብዬ አወዳድሬ ባይሆን ላጫውታችሁ እንደዛ ይሻላል እኮ አንደኛችሁ። ወይ እኔና ረጁ አንድ አይነሱሽ አይሁን እስኪኛችሁ። አንዳንዴ እኮ ሰው ልጅ ይለያል። አይሁን ከካርቶን ጋር ወይ በስመ አብ ወወልድ ወመንፈስ ቅዱስ የተማረ ሰው አስተሳሰብ። በስመ አብ ወወልድ ወመንፈስ ቅዱስ የተማረ ሰው አስተሳሰብ። እውነትም መለየቴ እውነት በጣም አመሰግናለሁ። የተማረ ሰው ሲኖር እንዲህ ነው። እኔና ረጁ አንድ ሳንቲም ግልባጭ። ስለዚህ አንተማር እየዞራችሁ ቤት ለቤት አጠባ ጀምራችኋላ። እስኪ ጋይስ እንደው በመቤቴ ስም ከረጁና ከሳሪ 3000 የምታደርሱት ማንን ነው? የኔ ውዶች ኧረ እኛን ውድድር ውስጥ አትክተችን። እኛ ችግር የለም ባንዳ ሁለታችሁም ለቅሜ ባስወጣችሁ ስለ ነገ አትገቡም ብላችሁ ጸባይ ይኖራችሁ። ምላሽ ውዴ በህይወት አለው አልሞትም። እግዚአብሔር ሁሉን ይቅር ብሏል። ይቅር በላይ ማረኝ እለዋለሁ ውዴ። እግዚአብሔር ማረኝ። እግዚአብሔር የምሕረት አባት ሸቀለ በጣም ቴንኪው። ለእሷ እኮ ነው የተሰጠው። ሳሪ ያሽቃበጥሽ አሽቋለች። ለእሷ ነው የተሰጠው። አድለን የሚጽ ወይ ጉድ መሀል የሚፈጠር ልዩነት የለም። አንድ ነን ሁለታችን። ማሪ አናማም ሳሪ ውዴ እዚህ ለሰው መጥቶ እኮ የኔ ሞዴል ምናምን ብዬ ማለት ነው። ከዛ እንኳን ሞዴል ምናምን አሉ። እዚህ የማነው ሞዴል ማነው ምናምን አሉ። ከዛ እባክሽ አንድ ቤቢ ላይ ወንስጭልኝ ምናምን ስል የሚሳም ሰጥታው ልቃለች። ኧረ እንዴ አለችው። ለምን አታሙ 700 አዎ በክፍያ ውዴ ወሬው ለምን 5 ዓመት አይቀርብኝም? ሳላማ ሌላ ወሬ እያወራሁ እሱን ድረስ አደርጋለሁ ከምከፍል። ሰላምዬ የኔ ቆንጆ የኔ እመቤት የኔ ወይዘሮ እኒግማ ችግር የለውም። እንኳንም ሰጠሻቸው የኔ እናት። ኧረ እኔ ደስ ይለኛል። ለሰው ደስታ ያስደስተኛል። ጎቴንኪ እንኳን ሰጠሻቸው። እኔ ሰው ደስታ ደስ ይለኛል። ማርያምን ጋይስ ክፋት የለብኝም። ደስ ይለኛል። እና ሳሪ አንድ ነን ውዶቼ፣ አንድ ነን። የኔ ውድ እናመሰግናለን። ፈጣሪ ሸቀላችሁ ሰውቱ በቃ ሸቀላችሁ። ሽቅልቅል አደረጋችሁ። ሞላ ሶስት ዋጥ አደረጋችሁ። ሞላ እኮ አትወጡም ለነገር። ኦኬ እኔ አልሞላም። ኦኬ ሳሪ ቴንኪው ሳሪ ተቀንሷል። እሺ እናመሰግናለን። በቃ ነገ እንመጣለን። አሁን ይሄ ሁሉ ያማችሁበት አለ አይደለ? ነገ ቅድም ግምዣይ ብለሽ ጠርተሻል። ከሽፏል። 3000 ኮይን አለብሽ።
ያንቆ ቅድም ስታንኳኩ ላያች ላይ ቃይ የተሰራ ያንኳኳሽ ምናምን ይሄ ማህበረሰብ ተባረኩ። ሰላም አያስፈልግም ነበረ እናቴ አያስፈልግም ነበር። ግን ስራ መጣ። አንቺማ ምን አለብሽ? ስራ መጣ። ቴንክ ዩ እግዚአብሔር ይስጥልኝ። ሰላም አያስፈልግም ነበር። ይሆንሽ መልካም ሴት። እሺ ስሚ 3000 እዳሽ ልንገርሽ 3000 ኮይን ግምዣዬ ብለሽ አንስተሻል። ሰው በሌለበት 3000 ኮይን እቃ ስታንኳኪብል ህዝቤን ስትበጠብጪ በነበረ 2000 ኮይን አለብሽ። ሐሜት ቦታ መተሽ ህዝቡን ያንጠለጠልሽው አማለ ብለሽ ያንጠለጠልሽው የ7000 ያልሽው ነው ምናምን ያልሽው እሱ ህዝቡን በማንጠልጠል በማሳቀቅ 2000 ኮይን 7000 ብለሽ አንቺ በመሳሳትሽ አንቺ 5000 700,000 ነው እንትኑ አንቺ ኦኬ 700,000 አንቺ በቀጥታ 1000 አድርጓል 1000 ተነስቶለታል 1000 እሺ ውዶቼ እየባረከ ኦኬ እሺ 1000 ኮይን ረጁ ሳትታዘዝ ቮይስ ልትከፍት የሷንም አንቺ ነሽ የምትችው ረጁ ሳትታዘዝ ማንም ሳይጠይቃት በራሷ ተነሳሽነት ሳንፈልግ ቮይስ የከፈተችው 2000 አልከፈትኩም ልትከፍቺ ነው አትሰሚኝም እንዲያልኩት ልትከፍቺ ጥራት ያደረግሽው ሳትጠየቂ 2000 6000 7000 8000 በእኔ እያወራው ባለቤቷ የቤቷ ባለቤት እያወራች ካፋ ላይ ነጥቀሽ ካፌ ላይ ነጥቀሽ ሳልፈልግ ነጥቀሽ በማውራት አፋፌን በማለት በገዛ ቤቴ ስላሳቀቃችሁ 2000 በአጠቃላይ 10000 ኮይን ነገ አለባችሁ። ቴንኪ 10000 ኮይን ነገ ከፍላችሁ ትገባላችሁ። አይ አንከፍልም ካላችሁ ምርጫው እናንተ ነው፣ ወይ መግባት ወይ አለመግባት። የዛሬው ምንድነው? ውዴ ተቀናነሰ ነገ ሳሪጌ ነገ አሁን የከፈልሽው ከሽፏል። ለምን ብትይ በጣም ብዙ ነገር ካሁን ከከፈልሽው ላይ የተረፈሽ 5000 ኮይን ነው። ነገ ለ1 ደቂቃ ታሚያለሽ 3 ደቂቃ ነበረ ከ10000 ኮይንሽ ተቀንሷል። ከቅድሙ ከሰጠሽው ላይ ይሄ ሁሉ ነገር አድርገሽ የሰው ስም በመጥራት እቃ በማንኳኳት ካፌ ላይ በመንጠቅ ሳትጠየቂ ቮይስ ሰው በማማት ወይ ወዴ በቃ አልሞላላችሁም እንዴ? ምን ነው ኮታችሁ አልሞላም? 3000 ውጣችሁ። እኔ ባለቤቷ እንኳን ከገባው ጀምሮ አንድ ሰው የሰጠኝ ጊፍት የለም። አንድ ሰው አልሸቀልኩኝም። ለተደረገልን ነገር በጣም ረጆች ለተደረገልን ነገር በጣም ነው የምናመሰግነው። ፈጣሪ ይስጣችሁ። በጣም እናመሰግናለን። ረጆ በሰላም ከዛ ነገ እንገናኛለን። የተከፈለልን ነገር አለ። እኔ ነገ እመጣለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ ደህና ደሩ። እናመሰግናለን። 3000 ለሰጣችሁ ለባረካችሁ እናመሰግናለን። አንቺም ውዴ በመሐላ ስላረጋገጥሽ በጣም አመሰግናለሁ። ደህና ደሩ። ሐሳብሽን የኔ ውድ ላለመቀየር ስለማልሽ በጣም አመሰግናለሁ። እግዚአብሔር ይስጥሽ የኔ ቆንጆ ከነ ልጆችሽ ከነ ቤተሰቦች። ቴንክ ዩ ቤታዬ የኔ ቆንጆ ሀቡ እያሉ ነው። ደህና ደሩ ቤታ። ነገ ጥሪኝ የኔ ውድ ለተከፈለው ነገ ጥሪኝ እሺ። ምንድነው አቀዳደፍ? ደህና ደሩ ቤታ። ደህና ደሩ። ምንድነው አቀዳደፋችሁ? ደህና ደሩ። እሺ ደህና ደሩ። ቆያችሁ እኮ ደህና ደሩ። ደህና ደሩ። ስሚ ረጆች ውዴ ደህና ደሩ። ቆያችሁ እኮ ሂሳብ ይጨምራል ስናስበው። ደህና ደሩ ታሪዬ። ደህና ደሪ። ቆያችሁ እኮ ደህና ደሩ። እንዴ ውጭ እንጂ በፈጣሪ ስም በጌታ ስም ሙኒት ተያዣቸው። ሙኒት የኔ ፍቅር ነገ ባልሹ በቃልሽ መሰረት ሙኒት ነገ ትከፍያታለሽ። አይ እምቢ መካሰስ ነው። የእንትና ጀምራሉ። ሲቀጥል ደግሞ ምን ልለበር ነገር ያመጣብኛል። ተውኩትኝ። አዎ ሳርዬ ምን አለች በአንቺ ቤት አሁን ይዘሽ ይሞተሻል። በሆዴ ይቅር በለኝ ብያለሁ ሳርዬ። ግልጹን ልንገርሽ ምንድነው ይሄ ውዳሴ ማርያም ይዤ በውስጤ ነው ያልኩትኝ። በውስጤ ማርያምዬ በውስጤ ይሄው ይዣለሁ ነው እንጂ አልኳችሁ። ነገ ትገባላችሁ አላልኳችሁ። ከልብ ማዳመጥን የመሰለ ነገር የለም። ከልባችሁ አታዳምጡም። ከላይ ነው እጄን ነው ስትመለከቱት የነበረው። እኔ ግን ይሄውና የዘወትር ጸሎት ይዣለሁ ነው ያልኳችሁ። ያ ማለት በውስጤ ማታ ነብሻለሁ እመቤቴ የዘውትር ጸሎቴ ያልኩኝ በውስጤ ነው የተናገርኩት። ይዣለሁ ነው ያልኩት። አልክድም አላልኩኝም ብል ራሱ እመቤቴ
ለልጅሽ አማልጅኝ ይቅር በለኝ ብዬ ሁሉ በውስጥ ይቅር በለኝ ማለት እችላለሁ። በነገው ዕለት ሰው ነኝ። እኔ የምላችሁ ሮዚ ለኔቨር ጊቭ አፕ ከፍለሽ ነበር እንድታማ የለችም። እሷ ውዴ በተያያዥ ነበር የለችም። ከሽፏል። ይሄው ቀን ሙሉ ጠብቀናታል። ኔቨርን አልመጣችም። ስለዛ የከፈልሽው ከሽፏል። ሮዚ የከሽፏል። እናት አለም ቢሆን ደስ ይለኝ ነበር። ከሽፏል። እፎይ ጀመረ። ቤቢ ላይኔን ከሰጡኝ ማን የምን ችግር አለው? ቤቢ ላይኔን ሳይሰጡኝ ጦርነቱን ጀመሩት። እስኪ እፎይ ጀመሩ፣ ተገናኙ። ኦኬ ከገነት ያስወጣችሁ ማን ነው? ከሐሜት ወደ ገነት ልግባ። አደም ሲጠየቅ ውዶቼ ከሐሜት ወደ ገነት ገብቻለሁ። ስላሴዎቹ አቤቱ አምላኬ ቀስ ብዬ ከላይ ብልሹ ክክ ብዬ ልውጣ እንጂ እኔማ ተነካክቼ ነገ ህዝቡ ሁሉ ሲረግጠኝ ነው የሚውለው። አጀንዳ ነው ሳምንቱ ሙሉ ሆነው እግዚአብሔርን እንደው ይሄ ሁሉ ሐሜት አምቼ አሽሟጥጬ ገነት ሲል ጆሮዬ ውስጥ ገባ። ተያይዘን ገደል እንዴ መነጽሩን አስተደራረጉ ምናምን። እሺ ምን እየሆነ ነው ልጁ እዛ ጋር ያለው? ለምን መነጽሩን እንደሚያደርግ ፈጽሞ አታገኙም ይላል። ማን አሳሳች? አላህ ወይስ ሰይጣን? ኧረ ወይኔ ይሆናል ማለት ነው። መጽሐፍ በሉ ውዶቼ እኔ ላይ አያምርም። እኔ ላይ እኮ ቢያምር ደስ ይለኝ ነበረ ውዶቼ። እኔ ላይ ቢያምር እኮ ደስ ይለኝ ነበር። አያምርም። እኔ ላይ እኮ አያምርም። እኔ ላይ እኮ ቢያምር ደስ ይለኝ ነበር። እኔ ላይ እኮ ቢያምር ደስ ይለኝ ነበር ጋይስ። ግን አያምርም እኮ ውዶቼ። እኔ ላይ ቢያምር ደስ ይለኝ ነበር።